በሰው ህይወትና በበሽተኞች ስቃይ ላይ መቀለድ በአስቸኳይ ይቁም። እነዚህ ስኳር ታካሚዎች እኛ ጋር ከመምጣታቸው በፊት የእናንተ እኮ ታካሚዎች ነበሩ። እናንተ እኮ ናችሁ መድኃኒት ያዘዛችሁት። እናንተ እኮ ናችሁ ስለ ስኳር በሽታ ኢንፎርሜሽን የሰጣችኋቸው። ታዲያ እናንተ ያዘዛችሁትን መድኃኒት እየወሰዱ እግራቸው ተቆረጠ። እናንተ የሰጣችኋቸውን መድኃኒት እየወሰዱ ኪኒ ዳያሊሲስ ውስጥ ገቡ። እናንተ የሰጣችኋቸውን መድኃኒት እየወሰዱ ካርዲዮቫስኩላር የልብና የደም ቧንቧ በሽታ ያዛቸው። እናንተ የሰጣችኋቸው መድኃኒት በአግባቡ እየወሰዱ አይናቸው ታወረ። እናንተ የሰጣችኋቸው መድኃኒት እየወሰዱ ማንነታቸውን ረሱ። የእናንተ መፍትሄ ቢሆን ኖሮ በእናንተ መፍትሄ ብቻ ከበሽታቸው ይድኑ ነበር። የእናንተ መድኃኒት መድኃኒት የተሰራው ለነሱ ተብሎ አይደለም። ስለዚህ እግራችሁ ከመቆረጡ በፊት፣ ኩላሊታችሁ ፌል ከማድረግ በፊት፣ አይናችሁ ከመጥፋቱ በፊት፣ የልብ በሽታ ከመያዛችሁ በፊት ይህ ግለሰብ የሰዎችን ተስፋ መቁረጥና ፍርሃት እንደ ማስታወቂያ ሰሌዳ በመጠቀም በዓለም አቀፍ ደረጃ በሚሊዮን የሚቆጠሩ ወገኖቻችንን ሕይወት የታደጉትን የስኳር መድኃኒቶች ሙሉ በሙሉ አቅም እንደሌላቸው አድርጎ ሲያጥላላ ማየት እጅግ ያማል። ይህ ህዝብን ሆን ብሎ ግራ በማጋባት ከህጋዊ ሕክምና እንዲሸሹና ወደ ራሱ የንግድ ማዕከል እንዲመጡ ለማድረግ የተሸረበ ፍጹም ህሊና ቢስና አደገኛ አካሄድ ነው። እውነታውን ፍርጥ አድርገን እንንገረው። በቪዲዮው ላይ የምንሰማቸው አሰቃቂና ልብ ሰባሪ ስቃዮች ማለትም የእግር መቆረጥ፣ የኩላሊት መድከም፣ በዲያሊሲስ ማሽን ላይ መንከራተትና የአይን ማየት መሳን አደጋዎች የሚከሰቱት መድኃኒቶችን በመውሰዳቸው ሳይሆን እንደዚህ ባሉ ሐሰተኛ ፕሮፓጋንዲስቶች ተታለው መድኃኒታቸውን ሲያቋርጡ የደም ስኳር መጠናቸው ያለ ቁጥጥር ከመጠን በላይ ሲጨምርና በሽታው ውስብስብ ደረጃ ላይ ሲደርስ ነው። ይህን የተገላቢጦሽ በማድረግ መድኃኒቶቹን ጥቁር ስም መስጠት ታካሚዎችን በቀጥታ ወደ ሞት አፋፍ መግፋት ነው። ሌት ከቀን በመልፋት በሳይንሳዊ ዕውቀትና ልምድ የሰዎችን ሕይወት የሚታደጉ ስፔሻሊስት ሐኪሞችንና የሕክምናውን ዘርፍ እናንተ ምን አደረጋችሁ እያሉ ማጥላላት ታካሚውንና የሐኪሙን የቆየ እምነት በመሸርሸር ሕዝብን ለአስከፊ ስቃይ መዳረግ ነው። ይህን መሰል ሐሰተኛ መረጃ እያሰራችሁ ሕዝብን ለአደጋ ማጋለጥና ከተረጋገጠ ሕክምና ማፈናቀል ትልቅ ሞራላዊ፣ ሙያዊና ሕጋዊ ተጠያቂነትን የሚያስከትል ከባድ ወንጀል ነው። ውድ ወገኖቼ፣ በታካሚዎች እንባና ስቃይ ላይ ለሚነግዱ ሳይንሳዊ ማስረጃ በሌላቸው ቃላት ራሳቸውን ብቸኛ አዳኝ አድርገው ለሚያቀርቡ አካላት ጆሮ አትስጡ። ውድ ሕይወታችሁን ለአደጋ አትዳርጉ። ማንኛውንም የሕክምና ውሳኔ ከመወሰናችሁ በፊት ፈቃድ ካላቸውና ጥራትና ምርምር መሰረት አድርገው ከሚሰሩ ሕጋዊ የሕክምና ባለሙያዎቻችሁ ጋር ብቻ ተማከሩ። ሳይንሳዊ ሕክምናውንም ሆነ ሐኪሞቻችሁን እመኑ። ሐሰተኞችን በቁጣ መቃወም ሕይወትን ያድናል። ይህን መልእክት ቀጥታ ለዚህ ግለሰብ አድርሱልኝ። አመሰግናለሁ።